ሰላም እንደምን ቆያችሁ የሰንደቅ ዜና ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉንና ሌሎች ወቅታዊ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። በሰሜናዊው የካቦ ዴልጋዶ ግዛት እስላማዊ መንግስት ሞዛምቢክ አይኤስአይኤስኤም እያደረሰ ያለው ጥቃት በመቶ ሺዎች የሚቆጠሩ ቤተሰቦችን ከቤት ንብረታቸው እንዲፈናቀሉ እያስገደደ ሲሆን ይህም ለ10 ዓመታት ያህል የቆየውን ሰብአዊ ቀውስ እያባባሰው ነው ተብሏል። ከጁላይ ወር ጀምሮ ቢያንስ 300,000 ሰዎች በጂሃዲስት ጥቃት ተፈናቅለዋል ተብሏል። ጥቃቱ ብዙ ቤተሰቦች በአንጻራዊነት ደህና ከነበሩበት ቀያቸው ተፈናቅለዋል ተብሏል። ይህም መልሶ ለመቋቋም ብዙ ስራዎች መሰራት እንደሚጠበቅባቸውና ከአቅም በላይ እንደሆኑም መረጃ ያመለክታል። ከ2017 ጀምሮ በአማጽያኑ የሞቱት ሰዎች ቁጥር 6418 አድርሶታል። በጥር መጨረሻ ሳምንታትና በየካቲት ወር መጀመሪያ ሳምንት ብቻ በሞሲቦአ ዳ ፕራያና በጸጥታ ኃይሎች መካከል ግጭቶችን ጨምሮ 8 የፖለቲካ ብጥብጥ ክስተቶች ተመዝግበዋል ተብሏል። ነገር ግን ከሟቾች ቁጥር ባሻገር ከፍተኛ ማህበራዊና ኢኮኖሚያዊ መዛባትም አስከትሏል ተብሏል። ከ2017 ጀምሮ ግጭቱ ከጀመረበት ጊዜ አንስቶ በካቦ ዴልጋዶ ውስጥ 1.3 ሚሊዮን ሰዎች መፈናቀላቸውን መረጃው ያመለክታል። ከ661,000 በላይ የሚሆኑት በፈቃደኝነት ወደ አገራቸው ሲመለሱ ወደ 429,000 የሚጠጉት በ57 የመፈናቀያ ካምፖች ውስጥ በችግር እየኖሩ ነውም ተብሏል። ሌሎች ብዙዎች ደግሞ ከቤተሰቦቻቸውና ከጓደኞቻቸው ጋር መኖር እንደማይችሉም አረጋግጠዋል። የመካከለኛው ምስራቅ ግጭት በ10 ሚሊዮኖች የሚቆጠሩ ተጨማሪ የምግብ ዋስትና እጦት ውስጥ ሊከት ይችላል ተብሎ ይገመታል። መጋቢት 17 2026 በደቡባዊ ሊባኖስ ሲዶን አቅራቢያ በእስራኤል በደረሰ የአየር ድብደባ ወድሞ ከነበረው የመኖሪያ ህንጻ ፍርስራሾች መካከል ሰዎች ንብረታቸውን እየፈለጉ እንደነበርም መረጃው አመላክቷል። የተባበሩት መንግስታት የሰብአዊ እርዳታ ማክሰኞ በዓለም አቀፍ ደረጃ ለከባድ ረሃብ የተጋለጡ ሰዎች ቁጥር በ10 ሚሊዮኖች የሚቆጠሩ ተጨማሪ ሊደርስ እንደሚችልም አስጠንቅቋል። በመካከለኛው ምስራቅ ያለው መባባስ የዓለምን ኢኮኖሚ አለመረጋጋት አደጋ ውስጥ እንደከተተው በመግለጽ በዚህ ከቀጠለ በ2026 በዓለም አቀፍ ደረጃ ለከፍተኛ ረሃብ የተጋለጡ ሰዎች በአጠቃላይ ቁጥር ከዚህ በፊት ሲከሰቱ ከነበሩት በጥፍ ሊበልጥ እንደሚችልም ግምቱን አመላክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ቃል አቀባይ ፋርሃን ሀቅ በወርልድ ፉድ ፕሮግራም የተደረገ አዲስ ትንታኔ ግጭቱ በየዓመቱ አጋማሽ ላይ ካልቆመ ወደ 45 ሚሊዮን የሚጠጉ ተጨማሪ ሰዎች ለከፋ የምግብ ዋስትና እጦት ሊወድቁ እንደሚችሉም ገምተዋል። ይህን ተከትሎም ቻይና ለኢራን፣ ዮርዳኖስ፣ ሊባኖስ፣ ኢራቅ አስቸኳይ ሰብአዊ እርዳታ ልትሰጥ መሆኑም ተሰምቷል። በሆርሙዝ የባህር ዳርቻ ላይ ያለው መዘጋት የነዳጅ ታንከሮችን ያስቆመ ሲሆን ከዚህ ባለፈ ለምግብ ምርት በጣም የሚያስፈልገው ማዳበሪያ የጫኑ መርከቦችን እንቅስቃሴም እንደገታ የሰብአዊ መብት ባለሙያዎች አስጠንቅቀዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት እንደገለጸው የተባበሩት መንግስታት ድርጅትና አጋሮቹ ከቤት ንብረታቸው ለተፈናቀሉ ቤተሰቦች የምግብ፣ የመጠለያ፣ የውሃና የሕክምና ድጋፍ በማድረግ ሰብአዊ እርዳታን አጠናክረው እንደሚቀጥሉም አመላክቷል። በሊባኖስ የተባበሩት መንግስታት ኤጀንሲዎች ወርልድ ፉድ ፕሮግራም እና የተባበሩት መንግስታት የህፃናት ፈንድን ጨምሮ እንዲሁም አጋሮቻቸው ከ1.1 ሚሊዮን በላይ ትኩስ ምግቦችና በ10 ሺዎች የሚቆጠሩ አስፈላጊ አቅርቦት እንዳደረጉም መረጃዎች አመላክተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ እንዳስታወቀው ከ1 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለው የተመዘገቡ ሲሆን ከነዚህ ውስጥ 300,000 ያህሉ ህፃናት መሆናቸውንና በህዝብ መጠለያ ውስጥ የሚኖሩት ጥቂቶቹ ብቻ እንደሆኑም ገልጿል። ከዚህ ጋር ተያይዞም በናባቴና በጢር ወረዳዎች በእስራኤል ባደረሱት ጥቃት ቢያንስ 3 የህክምና ባለሙያዎች ተጎድተዋል ሲሉም ተናግረዋል። እነዚህ ጥቃቶች የሊባኖስን የጤና ስርዓት የበለጠ ያወዛገቡና የህይወት አድን አገልግሎት በሚሰጡ የህክምና ባለሙያዎች ላይ ስጋት እየጨመረ ነውም ተብሏል። በኢራን ውስጥ የጤና ባለሙያዎችና መገልገያዎች መጎዳታቸውም ቀጥለዋል። 17 የጤና ባለሙያዎች ሲሞቱ ከ100 በላይ ሰዎች ቆስለዋል። ከ240 በላይ የጤና ተቋማት ጉዳት ደርሶባቸዋል። በ10 ሺዎች የሚቆጠሩ ቤቶችና በ100 ሺዎች የሚቆጠሩ የውሃ መሰረተ ልማት ጣቢያዎች ጉዳት ደርሶባቸዋል። ዛሬ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆነ አንድ የምስራች ተሰማ።
የሰው ልጅ ለዘመናት ሲታገለው የኖረው የካንሰር በሽታ መፍትሄ እንዳገኘ ተነግሯል። አርቲፊሻል ኢንተለጀንስ ኤአይ በጤናው ዘርፍ ያመጣው አስገራሚ ለውጥ ምን ይሆን? ዝርዝሩን አብረን እንመለከታለን። የዓለም የጤና ድርጅት WHO በቅርቡ ባወጣው መግለጫ መሰረት በአርቲፊሻል ኢንተለጀንስ የታገዘ አዲስ የሕክምና ቴክኖሎጂ በ99 በመቶ ትክክለኛነት የካንሰር ሴሎችን ገና በጅምራቸው መለየት መቻሉን አረጋግጧል። ይህ ግኝት ቀደም ሲል በሰዎች ምርመራ ሊደረስባቸው የማይችሉ ጥቃቅን ምልክቶችን በመለየት የብዙዎችን ሕይወት ይታደጋል ተብሎ ይጠበቃል። ብዙዎች ቴክኖሎጂው ውድ ሊሆን እንደሚችል ቢሰጉም የዘርፉ ተመራማሪዎች ግን የረጅም ጊዜ ወጪን እንደሚቀንስ ይናገራሉ። የቴክኖሎጂው ወደ ሥራ መግባት ለሰው ልጅ ትልቅ ተስፋ ነው ተብሏል። የእስራኤል መከላከያ ሚኒስተር ኢዝራኤል ካትስ የኢራን የስለላ ሚኒስተር ኢስማኤል ካቲብ እስራኤል በፈጸመችው ጥቃት መገደላቸው ተናግረዋል። ከኢራን በኩል በግድያው ዙሪያ እስካሁን የተሰጠ ምንም አስተያየት የለም። ኢራቅ በቱርኪየ ሴይሃን ተርሚናል በኩል ነዳጅ ዘይት ወደ ውጭ ለመላክ የሚያስችል የስምምነት ደረጃ ላይ ደርሳለች። ኢራቅ የሆርሙዝ ባህርን ከዘጋች በኋላ ኢራቅ የደቡባዊውን ምርቷን በ70 በመቶ ቀንሶባታልም ተብሏል። ኢራን ለ12 ቀናት በዘለቀው የሰኔው ጦርነት ለእስራኤል በመሰለል የተከሰሰውን ግለሰብ በሞት ቀጣች። የእስራኤል መከላከያ ሚኒስተር ኢዝራኤል ካትስ እንደተናገሩት እኔ ኔታንያሁ ማንኛውንም የኢራን ከፍተኛ ባለስልጣን ያለ ተጨማሪ ፍቃድ ኢላማ በማድረግ እንደሚገድሉ የሚያስችል ትዕዛዝ የመስጠት ፍቃድ አለን ሲሉም ተናግረዋል። የባህሬን መከላከያ ኃይል የኢራን ጥቃት ከጀመረበት ጊዜ አንስቶ የአየር መከላከያ ስርዓቱ 130 የኢራን ሚሳኤሎችንና 234 ሰው አልባ አውሮፕላኖችን ጠልፎ ማውደሙንም አስታውቋል። በኤክስ ላይ ባጋራው መልእክት ከኢራን የሚሰነዘሩ ጥቃቶችን የስኬት ሞገዶችን መጋፈጥ ቀጥለናል ብሏል። የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት 192 ሰዎች ቆስለው ወደ ሆስፒታል መወሰዳቸውን አስታውቋል። ከተጎዱት መካከል 177ቱ ደግሞ ቀላል ጉዳት ደርሶባቸዋል። እንዲሁም ሕክምና እየተደረገላቸው ነው ተብሏል። ግጭቱ ከጀመረበት ጊዜ አንስቶ 3727 ሰዎች ወደ ሆስፒታል ተወስደዋል ተብሏል። የዩናይትድ ስቴትስ ጦር በሆርሙዝ ባህር ዳርቻ የሚገኙ የኢራን ሚሳኤል ጣቢያዎችን ለመምታት ኃይለኛና በጥልቀት ዘልቀው የሚገቡ ቦምቦችን ተጠቅሜያለሁ ብሏል። ጦርነቱ ከተጀመረበት ጊዜ አንስቶ ለነዳጅ ማጓጓዣ አስፈላጊ የሆነው የውሃ መስመር በኢራን ተዘግቷል። በሊባኖስ እስራኤል በፈጸመችው ጥቃት ቢያንስ 10 ሰዎች ሲገደሉ ሌሎች 27 ሰዎች ቆስለዋል። እስራኤል በቤይሩት የፈጸመችው ድብደባ በሂዝቦላህ የፋይናንስ ክንድ ላይ ያነጣጠረ ነው ያለች ሲሆን ከሂዝቦላህ ወታደራዊ ድጋፍና የደሞዝ ክፍያ የሚመደበው የአልኳዳር አልሐሰንን ንብረት መምታቱንም ተነግሯል። ትራምፕ ቬንዙዌላን 51ኛዋ የአሜሪካ ግዛት ለማድረግ ሞከሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ብሔራዊ ቡድን የዓለም ቤዝቦል ክላሲክ ውድድርን ማሸነፉን ተከትሎ ሀገሪቱ የአሜሪካ 51ኛዋ ግዛት ልትሆን ትችላለች ማለታቸው አነጋጋሪ ሆኗል። ቬንዙዌላ አሜሪካን 3-2 በሆነ ውጤት አሸንፋ የመጀመሪያውን ዋንጫ ባነሳቸው ወቅት ትራምፕ ስቴትሁድ የሚል ቃል በማህበራዊ ገጻቸው ላይ አስፍረዋል። ይህ አስተያየት በስፖርታዊ ኩነት ላይ የተሰነዘረ ቢሆንም በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በታደሰበት ወቅት መምጣቱ ለጉዳዩ ፖለቲካ ትርጉም ሰጥቶታል። ምንም እንኳን አስተያየቱ እንደ ቀልድ ወይም ምጸት የታየ ቢሆንም በማህበራዊ ሚዲያ ላይ ከፍተኛ ክርክርን አስነስቷል። ሰበር ዜና። በኢራን እና በእስራኤል እንዲሁም በአሜሪካ መካከል ያለው ግጭት ይበልጥ ከተባባሰ የኒኩለር ቦምብ ጥቅም ላይ ለማዋል መታሰቡና ለዚህም ዝግጅት እየተደረገ መሆኑን ፖሊቴኮ ዘግቧል። የተባበሩት መንግስታት ድርጅት ሰራተኞች በኢራን የኒኩለር ተቋማት ላይ የሚሰነዘሩ ጥቃቶችን ተጽዕኖ በቅርበት እየተከታተሉ ይገኛሉ። የድርጅቱ የምስራቅ ሜዲትራኒያን ቀጠና ዳይሬክተር ሃናን ባልሂ ሲናገሩ እጅግ የሚያሳስበንና የከፋ ሁኔታ የኒኩለር አደጋ መከሰት ነው ብለዋል። ምንም ያህል ብንዘጋጅም ይህ ከተከሰተ በቀጠናው ሆነ በዓለም አቀፍ ደረጃ የሚደርሰው ጉዳት መከላከል አይቻልም ተብሏል። ውጤቱ ለብዙ 10 ዓመታት የሚቆይ እንደሚሆንም እየተነገረ ነው። እስራኤል የኒኩለር ቦምብ በኢራን ላይ ትጠቀማለች ወይ የሚለው ጥያቄ ለዶናልድ ትራምፕ ቀርቦላቸው እስራኤል ፈጽሞ ይህንን ታደርጋለች ብዬ አልጠብቅም የሚል ምላሽ ሰጥተዋል። ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።